በጣም የትዕግስቴን ጫፍ እኮ ነው እየተፈታተንሽ ያለሽ ሀይሚ። ምን ሆነሻል? ወጡ ሲወጣ ይቆጭሻል። የሰራኸውን ሰርተህ የሰራሁትን ምንም አልሰራሁም። የሰራሁትን ስለማቅ ነው ከኔ ጋር ቀጥይ የምልሽ። ብሩክ እንግዲህ ያልጠበቀውና ያላሰበው ነገር ከባድ ወጥመድ ውስጥ በእዩ ገብቶ እየተፈተነ ይገኛልና በዚህ መሀል ደግሞ እንግዲህ የሀይሚና የብሩክ ህይወት እየተበጠበጠ ይገኛል። ሀይሚ ደግሞ እኔን የተረዳህበት መንገድና እኔ የምፈልገው በጭራሽ አይገናኝም። ስለዚህ ያለን አማራጭ ለኦዲየንስ ለቤተሰቦቻችን ቁጭ አድርገን እንለያይ ብለን መናገር ነው ያለብን። እኔ እናንተ ማን ስለሆን ነው ማን ላይ ሰዎች ነን እያለች ነው። እኔ ቤተሰብ የሀይሚ ሀሳብ ማለት በዚህ ልክ አልገባኝም። ብሩክን እየፈተነችው ነው ወይስ እንዴት ነው? መለያየት መፍትሄ ነው ብላችሁ ታስባላችሁ እንዴ? ከዚህም የበለጠ እኮ ብዙ ችግር አሳልፈዋል አይደለ እንዴ? በጣም ማለት ነው። ስለዚህ እንዴት ነው እንለያይ ብላ ግፊት የምታረግ ሀይሚ? ከዛስ ከተለያያችሁ በኋላስ? ብሩክ እንግዲህ ልጁ ተወልዶ ያንን ልጅ የብሩክ አይደለም የተባለ ቀን ያገናኘን እያለ ነውና ሀይሚ በዚህ ልክ መጨከኗ እንግዲህ ብዙ ጊዜ እድል ሰጥቻለሁ፣ እድሉን አልተጠቀምክበትም፣ እንዲሁም ገፍተኛል እያለች ነው። በጣም ያናደዳት ነገር እንግዲህ እዛ እዩን ጠርቷት ሲያናግራት ፍፄ በነበረበት ሰዓት እንደዛ ተገፈታትራ ብሩክ ባስወጣት በዚያ ይመስለኛል። እንዲሁም ደግሞ በሴት የመጣ ካንተ ጋር ችግር ውስጥ መግባት አልፈልግም፣ ችግር በገባ ቁጥር እያለች ነው። ግን የምሬን ማለት ነው ሀይሚ ብሩክን ፕራንክ ወይም እየፈተንሹ ካልሆነ እንላይ ብለሽ እንደዚህ ማለትሽ ልክ ነው ብዬ አላስብም። ምክንያቱም ብሩክ በጣም እንደሚወድሽ እንደሚያፈቅርሽ ግልጽ ነው። ሞራንችም ከሱ በላይ እንደምትወጂው ትልቁ ችግሬ እኔ ብሩክን ያጣው ጊዜ ነው። ብሩክን ማጣት አልፈልግም፣ የሚያስፈራኝም ብሩክን አጣለው ብዬ ነው እያልሽን ነው አይደል? ስለዚህ አሁን ብሩክን በገንዛጅ አንቺ የፈለገ ችግር እንኳን ቢሆን እንላይ ብለሽ ገፍተሽ ከሄድሽ ከዛስ በኋላ ብሩክም ከዛ ደግሞ በቃ ካልፈለግሽኝማ አልፈልግም ብለሽኛል፣ ካልፈለግሽኝማ ብሎ አንተም የራስህን ህይወት ኑር እኔም የራሴን ህይወት ልኑር እያለች ነውና ይሄ ነገር እውነት ካልሆነ እውነት ሀይሚ ብሩክን እየፈተነችው ይመስለኛል። ምክንያቱም እኔ እናንተ ማን ስለሆነ ነው ማን ላይ አንዳንድ ቃላቶችን ትረዳላችሁ እና ለምንድን ነው ማን ላይ መለየት አለብን? ወሳኙ ነገር በቃ ይሄ ነው። ማንም ሰው በእኛ ተስፋ ማድረግ የለበትም እያለች ነውና ወይ ደግሞ እንዴት ነው ፕራንኩ ወይም ድራማው መስመሩን ስለሳተ መስመሩንም ለማስያዝ ከሆነ አሪፍ ነው ብዬ አስባለሁ። ግን ከልብሽ ከሆነ ሀይሚ ይሄ ነገር ደግሞ በኋላ ቡራ የሆነ ውሳኔ ወስኖ ስትራራቁ እንዳይጸጽትሽ ያስፈራል ማለት ነው። እኔ የተሰማኝንና በሚሰሩት ልክ ነው የምናገር። ብዙ ነገር ልትሉ ትችላላችሁ። ምክንያቱም ዋናው ነገር ብሩክ ምንድን ነው የሚል ዋናው ነገር ሀይሚ ትመነኝ፣ ዋናው ነገር እኔና ሀይሚ አንድ መሆን ነው። ዋናው ነገር የኔና ሀይሚ ግንኙነት ነው። የእነሱ ተራ ነገር ነው፣ እኛን ለመበጥበጥ ነው ብለው ተናግረዋል። እና ሀይሚ ደግሞ በቃ ያላየሁብን ጸባይ እያየሁ ነው፣ ለምንድን ነው እዩ ላይ እርጉዝ ላይ እጅን የምታነሳ እያለች ነው እንዴ። እሷ የምታውነው ነገር እሷ ቅቤ እየቀባች ነው እንዴ። የልጁ አባት እሷ አይደለም አንተ ነህ እያለች ሚዲያው ጠቅላላ የብሩክ ልጅ ነው እየተባለ እና ብሩክ ታዲያ በእርግጥ መማታቱ በጥፊ ማለቱ ደግሞም እኮ ቀስ አድርጎ ነው ትንኩሽ ያደረጋት እና ያን ያክል አይደለም። ግን ደግሞ የቡራ ትዕግስት ማለት ነው። ቡራ በየዋህነቱ ቡራ ከልክ ያለፈ ትዕግስት እዩን 3 ሳምንት በላይ ታግሷት ምንም ለውጥ የለውም። አሁንም እዛው ስለሆነች ከህይወቴም ውጭልኝ ሲላት ወጥቻለሁ ብላ ተመልሳ ገብታለች። እሺ ብሩክ ምን ማድረግ አለበት? የምሬን ማለት ነው። እስኪ አሁን ብሩክ ምንድን ነው ማድረግ የሚችለው? ብሩክ ማድረግ የሚችለው ሜቢ ግልጽ ማድረግ ያለበት ነገር ልጁ የኔ ሊሆንም ላይሆንም ይችላል። ዲኤንኤ ምርመራ የተባለው እነዚያን ነገራቶች ግልጽ ያልሆኑትን ነገሮች ግልጽ ማድረግ ብቻ ነው ብሩክ የሚጠበቅበት። እንዲህ ነው ብሎ ማለት ነው። ከዚህ ውጭ ግን ከዩ ጋር ምንም እንደሌለው 100 ጊዜ ተናግሯል። ምንም ማድረግ አይችልም። ስለዚህ ሀይሚ ተረጋጊ ብዬ ነው የማስበው ማለት ነው።